ይህ ቪዲዮ የቲክቶክ አክቲቪስቶችን እና ታዋቂ ሰዎችን ድብቅ አካሄድ የሚያጋልጥ ቪዲዮ ነው። በቲክቶክ የኢትዮጵያውያን ሰሞነኛ ንትርክ በስተጀርባ ያለውን ድብቅ ሚስጥር ምን እንደሆነ በጥልቀት እንመረምራለን። አብራችሁን ቆዩ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ሰሞኑን በቲክቶክ መንደር የምናየው እርስ በርስ የመነካከስ የመካሰስ ጩኸት ተራ የቲክቶክ ጸብ እንዳይመስላችሁ። ከውጭ ሀገር ሆነው ሌሊት ከቀን በሚያደርጉት የቀጥታ ስርጭት በስተጀርባ ምን እየተካሄደ እንዳለ አብዛኞቻችሁ የምታውቁት ታሪክ የለም። ዛሬ የምነግራችሁ ታሪክ ተራ ወሬ አይደለም። ብዙዎች ታዋቂነታቸውን ጋሻ አድርገው ከጀርባ የሚሰሩት ሴራ፣ እርስ በርስ የሚሸፋፈኑትን ጉድና ህዝቡን ለማስተኛት የሚጠቀሙበትን ድብቅ ስልት አንድ በአንድ እንፈትሸዋለን፣ እንመረምረዋለን፣ እናጋልጠዋለን። እውነታውን ለመስማት ዝግጁ ከሆናችሁ ይህንን ቪዲዮ እስከ መጨረሻው እዩት ስላለሁ አንደኛ በክፍል ከፋፍየዋለሁኝ። አንደኛ በታዋቂነት ስም የሚሰሩትን የክፋት በትር እርስ በርስ መሸፋፈን ነው። ትልቁና ዋናው እንትናቸው የመጀመሪያና ትልቁ ሚስጥር የታዋቂነት ጥምረት ነው። ታዋቂ ናቸው፣ እርስ በርስ የተጣመሩ ናቸው። ከዛም አልፎ ደግሞ በጥቅም የተሳሰሩ ናቸው። እውነት ለመናገር እነዚህ ማህበራዊ ሚዲያ ላይ ሲወጡ ለአገርና ለወገን ተቆርቋሪ ይመስላሉ። ነገር ግን እውነታው እንደዛ አይደለም። እናንተ አታውቁም በስተጀርባ የሚሰራውን ስራ ማለት ነው። ነገር ግን ከካሜራ በስተጀርባ አንዱ የአንዱን ሚስጥር በደንብ ጠንቅቆ ያውቃል። ህገወጥ ስራቸውን በደንብ አድርገው ይተዋወቃሉ እርስ በርሳቸው። ሚዲያ ለምን አያጋልጣቸውም? ምክንያቱም አንዱ ከወደቀ ሌላኛው አብሮ እንደሚወድቅ ያውቃል። አንዷ ስትወድቅ አብሮ ሌላውም አብሮ ይወድቃል። ስለዚህ አንደኛው ላይ ጥቃት ሲሰነዘር ወይንም ወንጀሉ ሲጋለጥ ሌላኛው ታዋቂ ሰው ወጥቶ አጀንዳውን ያስቀይራል፣ ወይንም ደግሞ አዲስ የውሸት ጸብ በመፍጠር ወይንም ደግሞ ሌላ ሰለባ ታርጌት ነገር ፈልገው ሌላ የሚያጠቁት ነገር የህዝቡን ትኩረት አቅጣጫ ሙሉ በሙሉ ያስቀይሩታል ማለት ነው። ይህ በታዋቂነት ስም የሚደረግ የክፋት በትር እርስ በርስ የመሸፋፈን ሴራ ነው። እምነግራችሁ ነገር ተራው ህዝብ እውነቱን እንዳያይ አይኑ ላይ ጨርቅ ማሰር ነው። በቃ ጨርቅ አስረውበታል ምንም ነገር እንዳያይ ማለት ነው። እና አንተም አትናገርብኝ እኔም አልናገርብህ በመባባል በሚል ስምምነት የሰሩትን በደል በሳቅና በፈገግታ ይሸፍኑታል። እንደምነግራችሁ ቀላል ነገር አይደለም። እርስ በርሳቸው በጣም የተገናኙና የተዋሃዱ ናቸው። ሁለተኛው ክፍል በጣም አስደንጋጭ ክፍል ነው። እኔ ለመናገር ራሱ ይከብደኛል። ነገር ግን ግዴታ ህዝቡ ማወቅ አለበት። የአደገኛው ጠንቋይና ድብቅ ፈንጅ ነው። ጠንቋይ ማለት ነው። በድግምት የፈለጉትን ሰው ማስወገድና በአንበሳ ጊፍት ደግሞ ሚስጥራቸውን የመደበቅ ጥበብ አላቸው። ይህኛው ነጥብ ደግሞ ጉዳዩን ይበልጥ አስፈሪ የሚያደርገው ነው። እነዚህ ስብስቦች ስልጣናቸውን እና ጥቅማቸውን ለማስጠበቅ የማይሄዱበት ርቀት የለም አባቴ። ይህንን ነገር በደንብ ማወቅ አለብህ። ከፈጣሪ የሰው ልጅ ደግሞ ስራን አምነው በመካከላቸው ተቃውሞ የሚያነሳባቸውን ወይም ሚስጥራቸውን ደግሞ ሊያወጣ የሚችልን ሰው በጠንቋይና በድግምት ለጥፋቱ ያው እንግዲህ ለማጥፋቱ እንግዲህ እሱን ለማጥፋት እናንተ ለማለት ይሞክራሉ። ፈጣሪን የሚፈራ ህሊና ያለው ሰው ከሆነ ደግሞ በመካከላቸው የተገኘው እንዴት ድብቅ ፈንጅ ነው የሚያወጥ እሱን ማለት ነው። ያንን ሰው በድግምትም ሆነ በሌላ ነገር ያስወግዱታል። ይህን ሁሉ በተንኮል ለማስወገድ ወደ ሌላ ነገር አይሉም በቃ። ነገር ግን ትልቁ መካከላቸው ድግምት ብቻ አይደለም ደግሞ እንደሚያረጋቸው በገንዘብ መደለልም ጭምር አለ። በድግምት ተፈለጉ ያስወግዱታል፣ ከፈለጉ ደግሞ በገንዘብ እንዴት ነው እሱ ቲክቶክ ወይንም ሌላ ሚዲያ ይገነባል። እዛ ላይ ትልቅ የሆነ ጊፍት ይሰጠዋል፣ ወይንም ደግሞ ሚዲያ ማክስ ሆነ ኖርማል ካሽ ብር ይሰጠዋል። መረጃና ሚስጥር ከያዘባቸው ያንን ሰው ሚዲያ ላይ ወጥተው አይጣሉትም። ይልቁንም የእሱን አፍ ለመዝጋት በቲክቶክ ላይቭ ላይ ትልቅ ስጦታ በተለይም አንበሳ ጊፍት በመስጠት የቲክቶክ አካውንቱን ያሳድጉለታል።
ታዋቂ ያደርጉታል፣ ገንዘብ በደንብ አድርገው ይሰጡታል። እና ገንዘብ በገንዘብ ሲያጥለቀልቁት ይሄ በቲክቶክ የምናየው የጊፍት ልህ አስጨራሽ ውድድር ብዙ ጊዜ የፍቅር እንዳይመስላችሁ። አንበሳ የሚሰጣጡ ሰዎችን ካያችሁ እንዳታምኑ በፍጹም። በቃ ተይዞ ነው ሚስጥሬን እባክህ ደብቅልኝ የሚባባሉበትና የጉቦ መለዋወጫ መድረክ ነው ይሄ አንበሳ መሰጣጠት ምናምን ማለት። መረጃ የያዘው ሰው በአንበሳ ጊፍት አፉ ሲዘጋ አንበሳ የነበረው ሚስጥር ወደ ድመት ይቀየራል አባቴ። እና እዚህ ላይ በጣም ተጠንቀቁ። በድግምት እንትን ያላለ የለም። ብዙ መረጃ ታውቃላችሁ የሚታመኑ። ይሄ በትንንሽ መልካም ስራ ትልቅ የሆነን ዘረፋ ሲያካሂዱ የገጽታ ግንባታ ይባላል። ይህ ደግሞ የቲክቶክ ማፊያዎች ማስተር ፕላናቸውን ለህዝቡ የዘረጉበት ሲስተም ነው። ህዝቡ ሙሉ በሙሉ እንዲያምናቸው ምን ያደርጉታል መሰላችሁ? እናንተ አታውቁም፣ ታያላችሁ፣ ጊፍት ትሰጣላችሁ፣ እከሌ እንዲህ ያለ ትላላችሁ፣ አታውቁትም እምላችሁ። ለዚህ ነው እኔን ስሙኝ። ሆን ብለው ትንንሽ በኪሳራ የተጎዱ ሰዎች ወይንም ደግሞ ትንንሽ አጭበርባሪዎችን፣ ሌባዎችን እንዲሁም ባልና ሚስት የተጣሉን የሆነ አጀንዳ ያመጡላችሁና ያ አጀንዳ መሬት ላይ ይመጣል። ከዛም ሀብለን ነው የምናዳምጠው። ከዚያ የተበዳይን ገንዘብ አስመለስ፣ ፍትህ ሰጠን፣ አስታረቅ በማለት በቀጥታ ስርጭት ድራማው ይሰራል። ሀቢቢ ይሰራል ብቻ አይገልጸውም። ህዝቡም ይሄንን አይቶ እነዚህ እኮ የድሃ ጠበቃዎች ናቸው፣ መልካም ሰዎች ናቸው ብሎ ያምንላቸዋል። ክብርና ዝናን እንዴ ጉድ ያጎርፍላቸዋል። እንደ ከሌ ምናምን እንዴ አይሰማህም። መስሚያው ጆሮ ጥጥ ነው ሀቢቢ፣ አንተን አይሰማህም። ነገር ግን እውነታው ይሄ አይደለም። ሀባይቦች እኔም በደንብ ስሙኝ። ይሄ የተገነባው መልካም ገጽታ ትልቁን ዘረፋ ለመሸፈን እንዲያገለግላቸው የተጠቀሙት ጭንብል ነው። እነሱ ከጀርባ ሆነው በሚሊዮን የሚቆጠር ከባድ ዘረፋና ማጭበርበር ይፈጽማሉ። ይሄ እውነታ ነው። በቃ ግልጽ የሆነ ነገር ነው። ገንዘቡን እርስ በርሳቸው ይከፋፈላሉ። እነዚህ ታዋቂ ሰዎች መጀመሪያ እርስ በርስ የተያዙ ናቸው ብያቸዋለሁ። ድንገት አጀንዳው ሾልኮ ከወጣና ከመካከላቸው ሲከፋፈሉ የተበደለ ሰው ካለና እሱ አጀንዳው ወደ ህዝብ ካወጣ የሚያደርጉትን በደንብ አድርጌ ላስረዳችሁ እና በገነቡት መጀመሪያ መልካም ገጽታ ገንብተው የለም ህዝብ እንዲያምናቸው በሱ መልካም ገጽታ በመጠቀም ውሸታም ነው፣ እብድ ነው፣ ስም አጥፊ ነው በማለት ማህበረሰቡን እንዲያገለው በቃ ሁሉን ነገር የተቻላቸውን ሁሉ ያደርጋሉ። የተበዳይን ድምጽ ብቻ ሳይሆን ያ ሰው በህይወት መኖሩን ራሱ እስከምንጠራጠር ድረስ በቃ ጭራሹን በቃ ድምጥ ማጡን ነው የሚያጠፉ። ከቲክቶክ መንደር ራሱ ለቁ ይወጣል ማለት ነው። ሚዲያውን በቃ ዘግቶ በቃ ከምድረ ገጽ ነው የሚጠፋው። በቃ ማለት እናንተም ታውቁታላችሁ። ስንት ሴቶች ምናምን እዛ ሀገር ላይ በጣም ታዋቂ ነበሩ፣ ብዙ አሉ፣ ከጀርባ ጠፍተዋል። አሁን ላይ የምነግራችሁ ነገር የምጨማመርላችሁ ነገር ምንድነው? እነዚህ ሰዎች በቃ ያጠፉሃል። በቃ አይቀልዱም። የምሬን ነው የምላችሁ። አሁን እኔን ራሱ ያው አይችሉም እንጂ እኔን ራሱ ቢያገኙኝ እና ያንን ቪዲዮ ካዩት በኋላ በእኔ ላይ ሴራ ምናምን ይሰራሉ፣ እርግጠኛ ነኝ ማለት ነውና በጣም የምነግራችሁ ነገር በጣም ቀላል የሚባል ነገር አይደለም እየነገርኳችሁ ያለው። እናም ሀባይቦች ዛሬ የምነግራችሁ ነገር በጣም ከባድ ነገር ነው። ዛሬ ያወጣሁት ምስጢር ከባድ ነው። በማህበራዊ ሚዲያ የምናየው ነገር ሁሉ እውነት አይደለም እንዴ። ከሳቅና ከጭብጨባው በስተጀርባ ያለው ከእርዳታው ከጊፍቱ በቃ ከፊሽታው ምናምን በስተጀርባ ያለው እንትን በቃ እውነት እንዳይመስላችሁ። ይሄ ድብቅ የሆነ አጀንዳቸውን እንትን በቃ ማስተዋል ያስፈልጋል። በቃ ማንንም እንድናምን በቃ መሆን የለበትም፣ ማመን የለብንም እና ለማን ድጋፍ እንደምንሰጥ በጥንቃቄ ልናስብበት ይገባል ባይኔ። እናንተ በዚህ ጉዳይ ላይ ምን ትላላችሁ? በኮመንት አሳውቁኝ። ቀጣይ ብዙ ነገሮችን ማቀርብላችሁ ይሆናል። ብቻ ነው ወደ ሚዲያው አልወጣ እንጂ ከወጣሁኝ በጣም በቃ ማለት ሲሪየስ በቃ የሆንኩ ሰው ነኝ ምናምን መረጃዎች ላይ ቀልደኛ አይደለሁም እና አወጣለሁ ምናምን እና እናንተ ደግሞ ያው ሰብስክራይብ እያደረጋችሁ በቃ ለሌሎች እውነታው እንዲደርሳቸው አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ
በቃ የደወል ምልክቷን እየተጫናችሁ ነገ የምለቅላችሁ ደግሞ አደገኛ የሆነ በቃ እናንተ በቃ ልታውቁት የሚገባ አጓጉ ነገር ሰርፕራይዝ ነው። ለማንኛውም ነገ ማሳውቃችሁ መልካም